አሰላሙ አለይኩም ወረህመቱላሂ ወበረካቱ። የኔ ውድ ቤተሰቦች ዛሬ እንግዲህ የምሰራውን ማሳያችሁ ማለት ነው። ወዶች እንደምሰራ ታውቃላችሁ። እሳቱን ጨምር አድርጌዋለሁ ራሱ ማለት ነው። የተወሰነ ዘይት እንዲልልኝ ማለት ነው። ዛሬ የምሰራው አሳ ጥብስ ነው። አሳ ጥብስ ነው። ቢስሚላህ ዘይቴን በዚህ መልኩ በዛ አድርጌ ጨምሬት ማለት ነው። የሚወዱት እዚህ ጋር ምን አለ መሰላችሁ? ሶስ አለኝ ማለት ነው። ሶስ አሳ ጥብስ ከሆነ የግድ ሶስ መኖር አለበት። ወጥ ከሆነ ግን ሶስ አይፈልግም። ወጥ ከሆነ ማለት ነው። እዚህ ጋር ሩዝ ሰርቻለሁኝ። አትመቼ ስገለብጠው አሳያችኋለሁኝ። ከዛ ሩዙም ስገለብጥ ይኸው በዚህ መልኩ የታመሰ ሽንኩርት አለኝ ማለት ነው። ሽንኩርቱ እንደምታዩት ምን ያምራል! ወርቃማ ከለር ነው። አልወድም አናሳርርም። ረጋ ብዬ ነው የምሰራው ማለት ነው። እናንተ በደንብ አስታውቁኝ። በጣም ወርቃማ ከለር ነው እና ቪዲዮ ኖርማል ስለሆነ ደግሞ ብዙ እንትዳለች ሲል አሁን የነሳ እንዳትርቀው መሰላችሁ ለጥብስ ስለሆነ በደረቅ ቅመም ነው ማለት ነው የማዘጋጀው። ትንሹን በዚህ መልኩ አጥቤ ቆርጬ በክሊኒክስ በሶፍት አታርቀዋለሁኝ። ነገር ውሃ የለውም፣ በደንብ ታጥቧል። ትንሹን ደግሞ በዚህ መልኩ ለአራት አድርጌዋለሁ ማለት ነው። አሳው ይሄ ነው። ቆንጆ አሳ ነው። የቱና ነው። ለቱና የሚሆነው አሳ ነው። አሳ የምታውቁ የአሳውን አይነት ታውቁታላችሁ ማለት ነው። አሁን ይሄንን በደረቅ ነው። ይሄ ለሁለት ያደረኩት ትንንሾቹን ቀለል የተቆረጠው ማለት ነው። ትልቁን ደግሞ ለአራት ያው እንዳሳየኋችሁ በዚህ መልኩ ወፍራም ስለሆነ እንዲበስልልኝ ማለት ነው። ከዛ ይሄንን ቅመም አዘጋጅቻለሁ። እዚህ ጋር የስማ ፋብሪካ የተፈጨ ነጭ ሽንኩርት፣ እርድ፣ ትንሽ ከሞን፣ ቀረፋ፣ የተፈጨ ጨው። በስ አላበዛም፣ ቅመም አላበዛም። ይሄ የራሴ ሙድ ነው። ማብዛት ፈልጉ ጨመር ማድረግ ትችላላችሁ። በዚህ መልኩ እንደዚህ ያቀላቅለዋለሁ። በዚህ መልኩ አቀላቅለዋለሁ። ስታዩት ነጭ ሊመስላችሁ ይችላል፣ ግን አይደለም። እዚህ ጋር እርጥበት ሲያገኝ እንትን ይላል ማለት ነው። አሁን በአንድ እጅ ካሜራ ስለያዝኩ ነው እንዴት እንደምታብለው አሳያችኋለሁ። ቅመሞች እንዴት እንደሚነሳ በአንድ እጅ ካሜራ ስለያዝኩ ለናሙና ያህል ነው ማለት ነው። እና በደንብ አስተካክዬ ነው የምጠብሰው። እስከዛ ድረስ ያው ዘይት እየጋለልኝ ነው። ይህን ቀመም ስጨርስ ወደ ጋሩ ዘይት ከተዋለ ማለት ነው። ዘይቱ በጣም መጋል የለበትም፣ ግን ቀዝቃዛ መሆን የለበትም። ትንሽ መጋል አለበት። በዚህ መልኩ ይተበላል ማለት ነው። እንደምታዩት ልክ እንደዚህ አድርጌ ሁሉንም አንድ አይነት መልክ እንዲሰጥ አድርጓለሁ ማለት ነው። አላበዛም። ሲበዛ ጨውም ሁሉም ተመጣጣኝ መሆን አለበት። ያው በአንድ እጅ ካሜራ ስለያዝኩ ነው የሚመጡት እንጂ እዚህ ጋር አድርጌ በጎን ብሰራ በሰፊው የተመረጠ ይሆናል። ያው ታውቃላችሁ ምግብ የምትሰሩ ልጆች ያው እንግዲህ በዚህ መልኩ
ተብዬዋለሁ ማለት ነው። እንዴት እንደተተበለ እያያችሁት ነው። በዚህ መልኩ ማለት ነው። እንደምርላችሁ ከፈለጋችሁ ረጋ ብላችሁ እንደዚህ መተበል አለባችሁ። ምን ብላችሁ ቅመም ብትነሰንሱት እንደዚህ ወዝ ነገር ያመጣላችሁ። ቅመሙን በደንብ እንዲስተካከላችሁ ረጋ ብላችሁ እንደዚህ ተበትኛው። ሴቶቹ ነገሩ ሴት ወንድ አይልም። ያ ሁሉም አሁን ጎበዝ ነው። ያው አሁን እንደምታሳው እንደዚህ ነው። እንግዲህ በዚህ መልኩ ተብዬዋለሁ ማለት ነው። ከዚህ በላይ ብዙ ቅመም አያስፈልገውም። እንደምን ሰው ጣዕም ወደ ቅመም ጣዕም ብቻ መቀየር የለበትም። እንዴት አስተካክዬ እንደምተብለው አክቼ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ እና አበረታቱኝ። ላይክ ኤንድ ሰብስክራይብ አድርጉኝ ወዶች። ይህን በዚህ መልኩ ጨርሷለሁ ማለት ነው። በደንብ አይታያችሁም። በዚህ መልኩ ሁሉንም ቅመም እንትን ካልኩ በኋላ ይሄን ሁሉንም ማለት ነው። አንቺ ዘረኛ ነሽ። እንደዚህ ካስተካከልኩ በኋላ ዘይቱ ሲግልልኝ እጨምረዋለሁ ማለት ነው። ሁሉንም አንድ ጊዜ አይደለም የምትጨምሩት። ቢያንስ ይሄውን 5 አንድ ጊዜ ከዛ 5 እንደዚህ ከዛ 5 እያደረጋችሁ አስተካክሎ እንዲጠብስላችሁ ዘይቱ ዘለል ማለት አለበት። ገብቷችኋል? ዘይቱ ወጣ ማለት አለበት። ለምን ሁሉንም አስተካክሎ እንዲጠብስልን ማለት ነው፣ እንዲበስልልን ማለት ነው። ዘይቱ ካልዘለለው ግማሹ ውስጡ ጥሬ ሊሆን ይችላል። ለምን ወፍራም ስለሆነ ማለት ነው። እንደዚህ ወፍራም ስለሆነ ዘይቱ ከላይ ወጣ ማለት አለበት። ይሄንቶች አሁን ማበረታቱ ላይክ ኤንድ ሰብስክራይብ አድርጉ። ኢትዮጵያ ልገባ አንድ ሳምንት ነው የቀረኝ። ስለዚህ 500 እንኳን አስገቡኝ የኔ ውድ ቤተሰቦች፣ ሁላችሁም ያያችሁት ሁሉ 500 ሰብስክራይብ አስገቡ። ኤዲት ስለማልችል ነው እንጂ ኤዲት ቢሆን እርግጠኛ ቫይራል እንደሚወጣልኝ እርግጠኛ ነኝ። በሞባይል ሶሪ በሞባይል ተማመናለሁ ማለት ነው። ትክክለኛ ሸፍ ነኝ ብዬ አስባለሁ። እናንተ ደግሞ ኮሜንት አስተያየታችሁ ጻፉ። አስተያየታችሁ ኮሜንት መጻፍ ላይ ማለት ነው። እናንተስ ምን ትሉኛላችሁ? ስለዚህ ከችል ደግሞ ጠብሼ ስጨርስ ሳቀራርብ በምን አይነት ስታይል እንደማቀርበው ታያላችሁ ማለት ነው። አሁን ይሄ ይጠቅማል፣ ለእኔ ይጠቅመኛል። ላይክ ኤንድ ሰብስክራይብ ታድርጉ።
አድርጉልኝ ማለት ነው። እና ለእናንተ ማለት ነው አንዳንድ ሰዎች ያላችሁ ምግብ ስራ አንችልም ምናምን የምትሉ ማለት ነው ሊጠቅማችሁ ይችላል። ከመጀመሪያ ጀምሮ በማስረዳት ከጀርባ ካሜራ ያለ ስለምፈራ ብዙ አልሰራም። ምግብ ስራ ከመጀመሪያ ጀምሮ እንዴት እንደሆነ ይጠቅማችኋል። ይሄ እንደዚህ ሁሉ ባታረጉ እነስንሽ ትልቅም ይሁት አሁን ይሄ ቅመም ከለር እና ይሄ ቅመም ከለር አንድ አይደለም። ለምን ከአሳው ስጋ ጋር አግባባሁት ማለት ነው። ያችሁት እንደዚህ ሲሆን ውስጥ ሲገባ ጣዕም ይኖረዋል። ዘይቱ ላይ አይቀርም፣ ቅመሙ ውስጥ ነው የሚገባው። አመሰግናለሁ። ላይክ ኤንድ ሰብስክራይብ እንዳይረሳ የኔ ውዶች። ታንኪዩ ክበሩልኝ።